ተኝተን የኖር ነው ብሎ የሚያስብ በጣም የነቃ ደግሞ ወጣት በስልክም በተለያየ ነገርም እሰማለሁ። ይሄ አያጸድቅም የሚባለው ሶስተኛው ድህነት ነው። እሱ ምንድን ነው? ሰውየው በዚህ ዓለም የመኖር ፍላጎት አለው። በዚህ ዓለም የመኖር ፍላጎት ብቻ ሳይሆን ደግሞ በጋብቻ የመኖር ፍላጎትም አለው። በጋብቻ የመኖር ፍላጎት ብቻ ሳይሆን ልጅ የመውለድ ፍላጎትም አለው። ልጅ የመውለድ ፍላጎት ብቻ ሳይሆን ደግሞ በክርስትና የመኖር ፍላጎትም አለው። በጣም ጥሩ። ይሄን ሰው ነው አሁን የምናወራው። በዚህ ዓለም መኖር ፈልጓል። ጋብቻም መስርቷል። ልጅም ይወልዳል። ቤተ ክርስቲያንም ይፈልጋል። ክርስትናን ሊኖርም ይፈልጋል። መስራት አይወድም። ተኝቶ ያረፍዳል። ስራ ቢመጣ ያመልጥበታል። መነገድ አይወድም። ምንም አይነት ስራ የማይወድ ተጨማሪ ገቢ ለማግኘት እንኳን የሚያደርገው እንቅስቃሴ የሌለው ጊዜውን በከንቱ በወሬና ባሉባልታ የሚያሳልፍ ነገር ግን ድሃ ነኝ ብሎ የሚያማርር ይሄ ነው ባለትዳር ሆኖ ድሃ የሚባለው።